ዋና ዋና ዜናዎች በሴቶችና ህፃናት ላይ እየደረሰ ያለውን ጾታዊ ጥቃት ለመከላከል የተቀናጀ ርብርብ እንዲደረግ ተጠየቀ። በመደመር መንግስት እይታ የዘርፎች ምርታ በሚል ርዕስ ሶስተኛውን ዙር ስልጠና የወሰዱ የካፋ ዞን መካከለኛ አመራሮች በተለያዩ ወረዳዎች ባደረጉት ጉብኝት ውጤታማ ተሞክሮዎችን መመልከታቸውን ጠቆሙ። እኔ ባቀረብኩት ዋጋ በረህን አልሸጥክልኝም በሚል ቂም የባለ ንብረቱን ህይወት ያጠፋ ግለሰብ በ15 ዓመት እስራት መቀጣቱን የካፋ ዞን ፍትህ መምሪያ አስታወቀ። የሚሉት ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በሴቶችና ህፃናት ላይ እየደረሰ ያለውን ጾታዊ ጥቃት ለመከላከል የተቀናጀ ርብርብ መደረግ እንደሚገባ የቦንጋ ፖሊቴክኒክ ኮሌጅ አስገነዘበም። ጾታዊ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በዓለም ለ34ኛ በኢትዮጵያ ደግሞ ለ20ኛ ጊዜ የዓለም አቀፍ የጸረ ጾታዊ ጥቃት መድረክ በቦንጋ ፖሊቴክኒክ ኮሌጅ ተካሂዷል። ዘገባው የባልደረባችን ታምራት ኃይለ ነው፣ እንደሚከተለው ይቀርባል። በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት ወይዘሮ ለጢፋ አህመድ የጾታዊ ጥቃት በሴቶችና ህፃናት ላይ የሚያደርሰው ተጽዕኖ ከፍተኛ በመሆኑ የኮሌጁ ማህበረሰብ ከመከላከል ረገድ የበኩላቸውን ድርሻ መወጣት እንዳለባቸው አስገንዝበዋል። የኤችአይቪ ኤድስና ጾታዊ ጥቃት በቀላሉ ሊከሰቱ ከሚችሉበት ስፍራዎች ውስጥ ኮሌጆች አንዱ መሆኑን ጠቅሰው ሰልጣኞች ደህንነታቸውና ክብራቸው ተጠብቆ በነጻነት መማር እንዲችሉ ማድረግ ከሁላችን ይጠበቃል ብለዋል። በዛሬው ዕለት የዓለም የኤድስና የነጭ ሪባን ቀንን እንደ ተቋም ስናከብር የጉዳዮቹ አሳሳቢነት ላይ በመምከር በየዘርፎቹ የሚስተዋሉ ችግሮች የመፍትሄ ሀሳብ ለማምጣት እንደ ግለሰብና እንደ ተቋም የድርሻችንን ለመወጣት ጭምር ነው። ኮሌጃችን የትምህርት ተቋም እንደመሆኑ በርካታ ሴቶችና አፍላ ወጣቶች የሚስተናገዱበት የስልጠና ተቋም ስለሆነ የኤችአይቪ ኤድስና የጾታዊ ጥቃት በቀላሉ ሊፈጸም የሚችል የስጋት ፈተና ነው። በመሆኑ አስቀድመን ለመከላከልና ሁሉም ሰልጣኞቻችን ደህንነታቸውና ክብራቸው ተጠብቆ በነፃነት ስልጠናቸውን የሚከታተሉበት ምቹና ከስጋት ነፃ የሆነ አካባቢ ለመፍጠር ሁላችንም በጋራ መስራት አስፈላጊ ነው። በካፋ ዞን ሴቶች፣ ህፃናት፣ ወጣቶችና ማህበራዊ ጉዳይ የሴቶች ንቅናቄ ተሳትፎ ማስፋፊያ ቡድን መሪ አቶ አስራት ቦጋሌ በበኩላቸው የጾታዊ ጥቃትን መከላከልና ተፈጽሞ ሲገኝ ለህግ በማጋለጥ ሁሉም የራሱን ድርሻ መወጣት እንዳለበት አስገንዝበዋል። ዛሬ በዓሉን ስናከብር እዚህ የተገኘን ወንዶች ለሴት እህቶቻችን አጋር በመሆን አይተን እንዳላየን ከመሆን ጉዳት እንዳይደርስ መጀመሪያ ማድረግ ያለብን የግንዛቤ ማስጨበጫ ስራዎችን አጠንክረን በመስራት ደግሞ ጉዳት ሲደርስ አይተን እንዳላየ ሳንሆን ለእህቶቻችን አጋር በመሆንና በመቆም ጥቃት አድራሾችን ለህግ አሳልፈን ለመስጠት እጃችን አንስተን ቃለ መሃላ መጨረሻ ላይ የምንገባበትና ወንዶች ደግሞ ይህንን ጥቃት ላለማድረስ ነጭ ሪባን በአካላችን በግራ በኩል አስረን ይህን ጥቃት እኔም አልፈጽምም የሚፈጽመውንም አጋልጬ እሰጣለሁ በሚል በዓሉን የምናከብርበት ትልቅ በዓል ነው። በጦርነትና መሰል ምክንያቶች የሚከሰቱ ጾታዊ ጥቃቶች በሴቶችና በህፃናት ላይ አስከፊ አካላዊና ስነልቦናዊ ጫና ሲያሳድሩ መቆየታቸው ተመላክቷል። ከመድረኩ ተሳታፊዎች ውስጥ አንዳንዶቹ በሰጡን ሀሳብ ጾታን መሰረት ያደረጉ ጥቃቶች በማህበራዊና ስነልቦናዊ የሚያደርሱት ጉዳት ከፍተኛ መሆኑን በተቀናጀ መንገድ ልንከላከለው ይገባል ብለዋል። ይህንን ጥቃት ለማቆም ቅድም እንደምንለው ሁሉንም የሚመለከት ስለሆነ በያለንበት ደረጃ የድርሻችንን መወጣት መቻል አለብን። ይህንን ጥቃት ሲያጋጥም ጥቆማ በመስጠት ለተጎጂዎች ድጋፍ በመስጠት ቢያንስ ተማሪዎቻችንን ወይም ደግሞ ህፃናትንም ጨምሮ ይሄ ጥቃት ሊደርስባቸው ስለሚችል ድጋፋችንን በመስጠት የመከላከሉን ስራ ቀድመን ብንሰራ የሚል መልእክት አስተላልፋለሁ። ጾታዊ ጥቃት በድንበርና በግለሰብ ደረጃ ብቻ አይደለም፣ ህብረትና ትብብር ይፈልጋል። የነማንን ሰው ዘር የሆነ በሙሉ ጾታዊ ጥቃትን መቃወም ያለበት ሰው ነኝ የሚል ሁሉ ሊቃወም ይገባል።
መቃወም ብቻ አይደለም፣ የንቅናቄው አካል መሆን አለበት። የንቅናቄ አካል መሆን ብቻ አይደለም፣ በአግባቡ እጁን ከቶ መስራት አለበት። በተለይ ጾታዊ ጥቃትን ለመከላከል ህግና ፖሊሲ ያስፈልጋል። ልክ መንግስት እንዳወጣው በአገራችንም እንዳለው ማለት ነው። ህግና ፖሊሲ ብቻውን ግን አይፈታልህም። ማህበረሰብ ማስተማር፣ ምክንያቱም ማህበረሰቦች የማይነቃነቅ ለብዙ ዘመናት ከሰው ልጅ ጋር የቆየ የተሳሳቱ ባህላዊ ትግበራዎች አሉ። ግርዘትን ብታይ አሁን ቢቀንስም በየገጠሩ አለ፣ ያላቻ ጋብቻ አለ፣ ጠለፋ አለ፣ የተለያዩ አሁንም የሴት ልጅ ብልት መስፋት አለ በሀገራችን ውስጥ አሁንም ያሉ ናቸው። እነዚህን ለማስወገድ ታች ወርደህ ማህበረሰቡን ገጠር ላይ ያለውን በተለይ ማስተማር ይጠበቅብናል። ግን በቅድሚያ ትኩረት የሚሰጣቸው የሃይማኖት አባቶች ተሰሚነት ስላላቸው በባህል አካባቢ ያሉ ሽማግሌዎችና እነዚህ ሰዎች ከተለወጡ ባህሉን የመለወጥ አቅም ስላላቸው ህግ ጽፈህ ብታስቀምጥ ህግ ተነስቶ አይለውጠውም። ፖሊስና ፍትህ ብታስቀምጥ ማረሚያ ብታስቀምጥ እነዚህ ብቻቸውን አንዱ አካል ናቸው፣ ጥሩ መሳሪያ ናቸው ለመከላከል። ግን ልማድና ባህልን ከለወጥን ብቻ ነው ጾታዊ ጥቃት የሚገርም ጾታዊ ጥቃትን መከላከል ኤችአይቪ ኤድስን ለመከላከል ሁነኛ ነው። ምክንያቱም አንዱ ፒላር ኤችአይቪ ኤድስ ከሚተላለፍባቸው ዋናው ምክንያት ምንድነው? ጾታዊ ጥቃት ነው። ጾታዊ ጥቃት ደግሞ አካላዊ ብቻ አይደለም፣ አይምሮአዊ ነው። አይምሮአዊ ከሆነ ደግሞ ሴቷ ወጥታ እንዳትማር እንዳሰራ ያደርጋታል፣ እንድትደበቅ የሚያደርጋት። ስለዚህ ሁሉም የመንግስት አካላት፣ መንግስት ያልሆኑ አካላት፣ የሃይማኖት ተቋማት፣ የእድር መሪዎች፣ በየትኛው መዋቅር ውስጥ ያሉ ማህበረሰቦች ሁሉ በዚህ ንቅናቄ ውስጥ መሳተፍና ማገዝ አለባቸው። በመድረኩ የኮሌጁ መምህራን፣ ተማሪዎችና ሌሎች ባለድርሻ አካላት ተሳትፈውበታል። ጉብኝቱ ልምድ የቀሰሙበትና በስልጠና ያገኙትን ግንዛቤ በተግባር ምልከታ ያዳበሩበት መሆኑን የብልጽግና ፓርቲ 3ኛ ዙር ሰልጣኝ አመራሮች ተናገሩ። ሰልጣኞቹ ጠሎ ወረዳ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ምህረት ማሞ እንደሚከተለው ታቀርበዋለች። የመደመር መንግስት እይታ ለዘርፎች ምርታ በሚል መሪ ሀሳብ በቦንጋ ከተማ የተሰጠው 3ኛ ዙር ስልጠና የወሰዱ የዞን መካከለኛ አመራሮች ያደረጉት ጉብኝት ንድፈ ሀሳብን ተግባር ላይ ለማዋል እንደሚያግዛቸው ጠቁመዋል። ከአመራሮቹ መካከል ጠሎ ወረዳን የጎበኙ አቶ ተገኝ ማሞና ወይዘሮ ገነት አለማየሁ ስልጠናውን ከጉብኝቱ ጋር በማዛመድ በዚህ መልኩ ገልጸዋል። ለመናገር ያው ከዚህ በፊት የነበረኝ ጋፕ ላይ በተለይ የመፈጸምና የማስፈጸም አቅም ላይ የነበሩ ጋፖችን እጅግ በጣም የሸፈነበት ነው። በተለይ በዚህ በመደመር መንግስት ምርታ የዘርፎች በሚለው ላይ የነበሩ ስልጠናዎች በእያንዳንዱ ዘርፍ፣ በግብርናው ዘርፍ፣ በኢንዱስትሪ ዘርፍ፣ በከተማ ልማቱ እንዲሁም በቱሪዝም ዘርፉ ላይ የነበረንን ጋፖች ያለንን እምቅ ሀብቶችን ከመጠቀም አንጻር እኛ ራሳችን በእኛ አካባቢ የነበሩ ነገሮችን በቆራጥነት ከፍተን ከመስራት አንጻር የነበሩ ጋፖችን የመፈጸምና የማስፈጸም አቅም ላይ የነበሩ ጋፖችን የሸፈነና ለቀጣይ ብዙ ተልእኮን ለመሸከም የሚያስታጥቅ ስልጠና ነው ብዬ ነው የምናገረው። ከስልጠናው ባሻገር ከጉብኝቱ ያገኙትን ምርጥ ተሞክሮዎችን መመልከታቸውንም አንስተዋል። ዛሬ መተን ያየናቸው ነገሮች ብዙ ተስፋ ሰጪ ነገሮች እዚህ ወረዳ ላይ እንዳሉና ሌላው በእንስሳት ዙሪያም ቢሆን አንድን ከብት ለመግዛት እንግዲህ ምን ያክል ዋጋ እንዳለ እና ምን ያክል ዋጋ እንደሚያወጣ እናውቃለን። በከተማ ዙሪያ ያሉ አርሶ አደሮች ይህን ያክል ከብት ይዘው በመገኘት የጉብኝት ማዕከል በማድረጋቸውና በዚህ ልክም ደግሞ ተጠቃሚ የሆኑበት ነገር እጅግ በጣም አስደሳችና ይህንን ተሞክሮ ወደኛ ወረዳ ወስደን የምናሰፋበት ሁኔታ ነው ያለው። ከዛ ጋር ተያይዞም ያው የወንድሜ የኢንጂነር ወጣቱ የተማሪው ማለት ነው እሱንም ቢሆን ያው በመንግስት ስራ ላይ መመርኮዙን ትቶ የመንግስት ስራ ብዙም አዋጭነት የለውም በሚል ሀሳብ ወደ ግል ዘርፉ ተመልሶ ባለው መሬት ላይ የተቀናጁ ስራዎችን ሰርቶ በሙዝ አትክልት፣ በበግ እርባታ፣ በመኖና በመሳሰሉ ነገሮችን ለኛ ያሳየበት ነገር አለ። ማሳየት ብቻም ሳይሆን እኛም ያው ዙረን ባየነው መሰረት የረካንበት ነገሮች አሉ። ስለዚህ እሱንም ተሞክሮም ቢሆን አሁን በወረዳችን ደረጃ በሰፊ በሚባል ደረጃ ያው ተምሮ የተቀመጡ ወጣት ኃይሎች ስላሉ እሱን ተሞክሮ በተጨባጭ ወደ ወረዳ የዚህን የጠሎን የወንድምን እንደ ምሳሌ እያነሳን ታች እናሰፋለን የሚል ሀሳብ ነው ያለኝ። የኮሪደር ስራ የቦንጋ ከተማ ገጽታን የቀየረ መሆኑ መመልከታቸውንም ጠቅሰዋል። ከኮሪደር ልማቱ ጋር ተያይዞ ያለው ነገር እውነት ለመናገር ቦንጋ አካባቢ ላይ የነበሩ አስተሳሰቦች፣ አመለካከቶች ከባድ ናቸው። ቦንጋ ላይ የነበረው ነገር ምንድን ነው? ከዚህ በፊት የዞኑ ማለት የከተማ ነዋሪው
በምንም ታምር ከተማውን ለማልማት ከተማውን ውብና ማራኪ ለማድረግ የሚደረጉ ነገሮችን ከአመለካከት አንጻር ከባድ ነበር። ነገር ግን የቦንጋ ከተማ አመራር አጠቃላይ ከላይ እስከታች በቅንጅት በመግባቱ ህዝቡ አምኖ ተግባርን ሞኛ አበባን እንኳን አላስነካም ያለው ያን የመሰለ ፎቆችን አፍርሶ ዛሬ ቦንጋ ከተማ እኛ በጠበቅነው ልክ አይደለም። እውነት ለመናገር እጅግ በጣም የተሻለ ስራ የተሰራ ያለበት መሆኑን አይተን እኛም የቦንጋ ከተማን የኮሪደር ልማቱን ተሞክሮ ወደን የአካባቢያችን ወስደን በቃ ምንድነው ፈልገው የቦንጋን ያየነው ምንድነው አቋምና ቁራጥነት መውሰድን ማለት ነው። አመራሩ ቁርጠኛ ከሆነ አመራሩ ከተቀናጀ ከላይ ጀምሮ እስከ ታች ያለው አመራር አንድ አሃድ ሆኖ የሚመራ ከሆነ ተግባርን ማሳካት የሚቻልበት ሁኔታዎች ሊኖሩ ስለሚችሉ የቦንጋ ከተማ ኮሪደር ያ ቦንጋ ከተማ ለኛ የክልል መቀመጫችን ነው፣ የዞን መቀመጫችን ነው። አልፎም ተርፎም የከተማ አስተዳደሩ ስለሆነ የኛም ገጽታ ስለሆነ ቦንጋ ከተማ ላይ የነበረው የኮሪደር ልማት ስራዎች አሁንም መቀጠል አለባቸው። የጠሎ ወረዳ ዋና አስተዳዳሪ አቶ አትርስ ይሸታቸውም ስልጠናው ቀደም ሲል ከተሰጡት የተለየበትን መንገድ በዚህ መልኩ አብራርተዋል። ስልጠናው በሙሉ መርሃ ግብሩ እስኪያልቅ ድረስ በነበረ 8 ቀን ሙሉ ቴክኒካል ነው የሆነ ያለው። ቴክኒካል የሚሆን ከሆነ አሁን ከመገምገም ከመወያየት አልፎ ፕራክቲካሊ መንቀሳቀስ መስራት አለበት ብዬ ነው ማስበው። ከሱ ባሻገር የኔ ወረዳ አመራሮችም ወደ ሌሎችም ይሄዱበታሉ፣ የሌሎችም ወደዚህ መጥተዋሉና የምናገኛቸውን ኤክስፒሪየንስ ወደ መሬት የማውረድ ጉዳይ ነው። ዛሬ ሺሾንዴ ላይ የጉብኝት ፕሮግራም አለ፣ ዴቻ ላይ አለ፣ እዚህ ጠሎ ላይ እየተደረገ ነው። ባለፈው በነበረን ደግሞ አዲዮ ላይ የኩታ ገጠም እርሻው ምን እንደሚመስል ጊምቦ ላይ በጣም አመርቂ የሆኑ ስራዎችን ጎብኝተናል። ቦንጋ ከተማ አስተዳደር ውስጥም የሚሰሩ የተለያዩ ስራዎችን ከተማ የማስዋብ የኮሪደር ስራዎችን አይተናል። ኢቭን አልፎ ኢታች የሻይ ችግኝ ጣቢያም ጭምር አይተናል። እንግዲህ ይሄንን ወደ ራሳችን ማምጣት ይፈልጋል። ማየት ብቻ መጎብኘት ብቻ ሳይሆን መሰልጠን ብቻም ሳይሆን ወደ ማህበረሰብ ህይወት እያመጣን ማህበረሰቡ በልማቱ በስራው እንዲቀየር ማድረግ ሲበለጽግ፣ በኢኮኖሚው ሲበለጽግ ማህበራዊ ፓርቲው ይበለጽጋል፣ በኢኮኖሚው ሲበለጽግ የፖለቲካው ፓርቲም ይበለጽጋል። ስለዚህ መዳረሻችን ይሆናል ብለን ያስብነውን ብልጽግና ለማረጋገጥ አሁን ላይ በመንገዳችን ላይ ትግል ይፈልጋል። 24 ሰዓት ስራ የሚፈልግ ነውና ይህንን አጠናክሮ አመራሩ ከነም ጭምር ሊቀጥል ይገባል የሚል ሀሳብ ነው የሚኖረኝ። ወጣቶች ስራ አጥ ሆነው የመንግስት እጅ ከመጠበቅ ስራ ፈጣሪ መሆን እንዳለባቸው ያስገነዘበው በወጣትነት እድሜው የተማረበትን ሙያ ቀይሮ ወደ ግብርናው ዘርፍ የተሰማራው ኢንጂነር ታጋይ ገብረ ሚካኤል ነው። በመንግስት አቅጣጫ ብንሄድ የመንግስት ስራ ብዙም አዋጪ መሆን አይመስለኝምና ያው ጥገኛ ጠባቂ ነው የምንሆነው። ያን ነገር ሳላስብ መሬት ላይ ወርጄ ቢሰራና ለኢትዮጵያ ደግሞ ወሳኙ ነገር ምንድነው? ግብርና ነው። ያው ባክቦኗ ግብርና ስለሆነ እዛ ላይ ፎከስ አድርጌ ብሰራውዬ ፎከስ ላይ እንድገባ ያደረገኝ ኢኮሎጂው ነው። እዛ ሌላው ቦታ የተማርኩበት ኤሪያ ላይ መስኖ ነው የምጠቀመው ብዙ ጊዜ። ያ ደቡብ ምዕራብ ደግሞ በዚህ እድለኛ ነች። ያው ብዙም አልተጠቀምንበትም። ያው ሀሚስ ሳይሆን ያው ግልጽ የሆነ ነገር ስለሆነ ማለት ነው አልተጠቀምንበትም። እኔም ብዙም እየተጠቀምኩበት አይደለም፣ ገና መነሻ ላይ ነኝና እዛ በመስኖ የምጠቀሙትን ነገር ወደዚህ ሽፍት ባረግ ትንሽ መነሻ ይሆነኛል። አካባቢውን ትንሽ ሽፍት ባረግ ብቀርጽ ምናምን የሚል ነገር ነበረ። በትንሹ ዘር የማምጣት ስራ ነበረ ሞከርኩት። ትንሽ እየጣፈጠኝ መጣ ማለት ነው። ስለዚህ ሳልመረቅ ነው ኮሮና አካባቢ ነው ስራ የጀመርኩት። እቺ ብሎኳን ብቻ ሙዝ ተክዬ ጀመርኩኝ። ከዛ አሪፍ ሲወጣ ለምን አላሰፋውም የሚል ነገር መጣ። ዘር ከነሱ አሁንም አንድ 50 ምናምን ፍሬ በሻንጣ ይዤ መጣው። እሱም ወጣልኝ። ከዛ የሱን ቫራይቲ መፈላለግ ጀመርኩኝ ማለት ነው። 100 ምናምን ገዛው። ከዛ አሁን ግዢ ቀርቶ ራሱን እያስፋፋው ወደ 700 ምናምን ዘር ደርሻለኝ። ሙዝ ብቻ አይደለም የምሰራው፣ ቡና ላይም ሰራለኝ፣ ሃኒ ቢር ላይም ሰራለሁ፣ እርባታ ፖሊቴሪ ላይም ሰራለኝ። ቀጥሎ ደግሞ ስፓይስ ስራዎችም ላይ በስሱ ያው በሳምፕሊንግ ስራ ነው እየሰራው ያለሁት። ከዛ ግን የተሻለውን ነገር አእምሮ ይመራናልና ሴሌክቲቭ የሆነ ነገር ሰርተን ለአካባቢም ለኔ ለአገርም የሚሆን ነገር ሰራለሁ ብዬ ነው ፕላን ማረገውና ስለመጣችሁ በጣም እጅግ ደስ ብሎኛል። አመሰግናለሁ። አመራሩ በጉብኝት ያገኘውን ልምድ ከስልጠናው ጋር በማቀናጀት ወደ አካባቢው እንዲያሰፋ ያሳሰቡት ደግሞ በቦታው የተገኙ የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ናቸው። በተያያዘ ዜና በሺሾንዴ ወረዳ የተከናወኑ ያሉ የልማት ስራዎች ለሌሎች መዋቅሮች ማሳያ መሆናቸው ተጠቆመም። በመደመር መንግስት እይታ የዘርፎች ምርታ በሚል ርዕስ ስልጠና ላይ ያሉ የሶስተኛ ዙር መካከለኛ አመራሮች በወረዳው እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ዘገባው የባልደረባችን ሳሙኤል ጎጭቶ ነው፣ እንደሚከተለው ይቀርባል።
አመራሩ ከስልጠናው ያገኘውን እውቀትና ግንዛቤ መሬት ላይ እንዲያወርድ የልምድ ልውውጥና የመስክ ጉብኝት ሚናው ከፍተኛ ነው። ይህንን በመገንዘብ የሶስተኛ ዙር መካከለኛ አመራሮች በሺሾንዴ ወረዳ እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። ጉብኝቱን አስመልክቶ ለጣቢያችን አስተያየት የሰጡት ሰልጣኝ አመራሮች በወረዳው እየተከናወኑ ያሉ የልማት ስራዎች አበረታች ናቸው ብለዋል። ወጣቶች ተደራጅተው ከሌማት ትሩፋት አስተሳሰብ ጀምረው የሀሳ ጫጩት ያረቡ በክልላችን ካሉ አቅም ካላቸው ማህበራት ፊት ለፊት ለመውጣት ያሳዩት ትግል እጅግ በጣም ተሞክሮ ሊቀመር የሚችል ነው። በትንሽ ነገር ነው ተጀመረው። ነገር ግን ደግሞ ብዙ ሀብት እያመነጨ ያለ ለሌሎች አካባቢዎችም ተሞክሮ ሊሆን የሚችል መሆኑን አይተናል። በሌላ ጎኑ ኮንሰፕቱ ራሱ ገብቷቸዋል። የሌማት ትሩፋት ኮንሰፕት በትክክል ገብቷቸዋል። እዛ ግቢ አይተን ግብርናን ነው እያካሄዱ ያሉትና ቡና አለበት፣ የሙዝ ምርት አለበት፣ ዶሮ አለበት። በአጠቃላይ እነዚህን በአንድ ግቢ አድርገው አንድ የገቢ ምንጭ፣ ሁለት የፓርቲ ኢኒሼቲቭ የሆነውን መሬት ላይ የማውረዱ ስራ የሚበረታታና ለኛ ተሞክሮ ሊሆን የሚችል ነው። በጣም አዲስና በህይወቴ በጣም ደስ ያለኝ ነገር ቢኖር ከኢንዱስትሪ ልማት ጋር ተያይዞ በአንድ ባለሀብት በአካባቢያችን ላይ የትራክተር የተለያዩ ነገሮች እየተገጠሙ አይተናል። በአካባቢያችን ላይ እንደዚህ ገልባጭ መኪናዎች ትራክተርን አያይዞ ለወጣቱ ስራ እድል ከመፍጠር አንጻር እንደዚህ ስራዎች ያሉ መሆናቸውን ከዚህ በፊት አናቅም ነበረ። ነገር ግን አሁን መተን ስናይ እጅግ አስደማሚና ለቀጣይ በጣም ተስፋ ሰፊ ነገሮች እንዳሉ መመልከት የቻልንበት በጣም ስኬታማ ጊዜ ነው። እኔ እድለኛ ነኝ። ወደዚህ አካባቢ መጥቼ ባየሁት ነገር እጅግ ደስ ብሎኛል። በጣም ቀጣይ ለመስራትም ለኔ አቅም ፈጥሯል። ሰልጣኞች አክለው የጉብኝቱን ፋይዳ ገልጸዋል። እጅግ በጣም ፋይዳ አለው። ብዙውን ጊዜ ከአንድ ሀገር ወይ ከአንድ አካባቢ ወደ ሌላ አካባቢ ስትሄድ ሰው በአስተሳሰብም ሰው በተግባርም ይለያል። ግን ዋናው ትልቅ ውጤትን በአጭር ጊዜ ውስጥ ማምጣት የምንችለው አንደኛ የተግባር አንድነት ሲኖር ነው። የተግባር አንድነት ሲኖር ነው። ስለዚህ እዛ ላይ ያለው አርሶ አደር እዚህ ያለው አርሶ አደር ቦታው ተመሳሳይ፣ አየሩ ተመሳሳይ፣ ግን ውጤት ላይ የተለያየ አፈጣጠም ያመጣሉ የኛ ሰዎች። እነዚህም ወደ አንድ ሀሳብ ውስጥ አስገብተን አንድ ተመሳሳይ ውጤት እንዲያመጡ በዛ ልክ ያሰብኩበትና ራሴንም ታች ላይ ያለውን የኛን አርሶ አደር በዚህ ልክ አበቅቼ ተመሳሳይ ውጤት ለማምጣት ያየሁበት ነገር ነው። ሁለት ፋይዳ አለው ብዬ አስባለሁ እንደ ግለሰብ። አንደኛው ልምድ ልውውጥ ነው ያደረግነው። እንደ ግለሰብ እንዳመራር ልምድ ተሞክሮ እንሰጣለን፣ እንቀበላለን። ሁለተኛው ማህበረሰብ ላይ የሚፈጥረው መነሳሳት እጅግ ይሄ ነው የሚባል አይደለም። በነገራችን ላይ ዛሬ መተን ስንጎበኝ ተጎበኘን የሰራነውን ስራ ሌሎች መጥተው አዩ ብለው ተነሳስቶ ወደ ኋላ ላጋ አረጉምና የተደራጁ ማህበራቱም እንበል አርሶ አደሮቻችንም እንበል ከዚህ በኋላ ወደ ኋላ እንዳይመለሱ እጅግ በጣም አካባቢውን ሊያነቃቃ የሚችል ጉብኝት ነው ብዬ ወስዳለሁ። አገራችን የብልጽግና ፓርቲ ካስቀመጣቸው አቅጣጫዎች አንዱን ቢያንስ በስልጠናና በሌሎች ያዩትን ነገር ወደ መሬት ከማውረድ አንጻር ምን ያክል ሰጥተን ነበር የተቀመጡ ኢኒሼቲቮችን ፕራክቲካሊ መሬት ላይ እያወረድን ነው አይደለም ነው። ስለዚህ የአሳ መንደር፣ የንብ መንደር፣ የዶሮ መንደር፣ የበጋ ስንዴ፣ የሙዝ ክላስተር እነዚህን ስናይ ፕራክቲካሊ አርሶ አደሩን ህይወት ሊቀይር የሚችል ብሎም ለሀገራችን ደግሞ ሊጠቅም የሚችል ነገር ስለሆነ ምናልባት ይሄ ዛሬ ይሄን ማየታቸው ጥሩ የሚሆነው ወረዳዎች ታች ራሳቸው ወረዳ ከአምስቱ ከተማ አስተዳደር ከ12ቱ ገጠር ወረዳ ነው። ገጠር ወረዳዎች ሺሾንዴ ላይ ያለውን ተሞክሮ ወስዶ ማለት ነው ተሞክሮ ወስዶ በዚህ ልክ መስራት አለባቸው ማየት አለባቸው ብለን እናምናለን። ስለዚህ አስተማሪ ነው ብዬ ነው የምወስደው። ከጉብኝቱ ያገኙትን ተሞክሮ በመዋቅሮቻቸው ተግባራዊ እንደሚያደርጉም አመላክተዋል። እኛ ጋር እንደተባለው ብዙ አጋጣሚዎች ብዙ ምቹ እድሎች አሉ። መልካም መሬት አለን፣ ሀብት አለን፣ አርሶ አደሮች አሉ። እነዚህን አርሶ አደሮች በተግባርና በአስተሳሰብ ወደ አንድ ጎዳና መጥቶ መንግስት የሚፈልግበትን ትሩፋት መንግስት የሚፈልግበትን የግብርና ውጤት እንዲሰሩ አንደኛ በግብርና ስራ ላይ ነው ዛሬ ያየሁት። አንድ አርሶ አደር ቤት ሄደን አይተናል። በንብ ስራ ከግብርና በላይ ከባለሙያ በላይ ተንትኖ እንደተናገረ ላካ እኛ ብናስተምር እኛ እውቀት ብንሰጥ ከኛ በላይ መተንተን የሚችል አርሶ አደር እንዳለና ይሄን ደግሞ ወስጄ በአርሶ አደር አመለካከት ግንባታ ላይ በአርሶ አደር አስተሳሰብ ላይ ማስተማር እንዳለብኝና ወደ ራሱ ተግባር ላይ እንደገባ ያየውበትና ወደ ራሱ ወረዳን በዛ ልክ ለመስራት
ራስን ያየሁት ላይ አንዳንድ ነገሮችን በአካባቢያችን አሁን ለምሳሌ ከቡና ልማት ጋር ተያይዞ ከኢንዱስትሪ ጋር ተያይዞ እዚህ ዛሬም አይተናል በአካባቢያችን ማለት ነገር ግን አልሰፋም። ከጥራት አንጻር ያሉ ነገሮች ቀጣይ ወስደን የምንሰራቸው ነገሮች አሉ። በተለይ ከኢኒሼቲቭ ጋር ተያይዞ የማር መንደር፣ የአሳ መንደር እነዚህን በደንብ ከማስፋት አንጻር ውስን ስራዎች አሉ። መነሻ አለ። እሱን ቀጣይ በተቀመጠው ስታንዳርድ በደንብ ለማስፋት ሰፊ ትምህርት ወስጃለሁ። ቀጣይ ለመስራትም አስተባብሬ የኔን አካባቢ የኔን ወረዳ ወደ ተሻለ ደረጃ ተወዳዳሪና በተቀመጠው መሰረት ቀጣይ እድገትን የሚያስቀጥልበትና ያቅመን አስተባብሬ ሌሎችም እውቀትን ሼር የምሰራበት እድል አጋጥሞኛል። በጣም ደስ የሚል ቆይታ ነበረን። እኔ ባቀረብኩት ዋጋ በረህን አልሸጥክልኝም በሚል ቅም የባለ ንብረቱን ህይወት ያጠፋ ግለሰብ በ15 ዓመት እስራት መቀጣቱን የከፋ ዞን ፍትህ መምሪያ አስታወቀም። ዘገባው የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ነው። ፍጹም ተሾመ ያቀርበዋል። የወንጀል ድርጊቱ የተፈጸመው በከፋ ዞን ጨና ወረዳ ገም ቀበሌ ገም ገነት ተብሎ በሚጠራበት አካባቢ ሲሆን ሰኔ 20 ቀን 2017 ዓ.ም መሆኑን አቃቤ ህግ በክስ መዝገቡ አመላክቷል። የወንጀል ድርጊቱ ፈጻሚ ተከሳሽ ገረመው ኪዲሺ የሚባል መሆኑን በከፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ህግ መላኩ መንገሻ ስለ ጉዳዩ ተጠይቀው እንደገለጹት የግል ተበዳይ የራሱን በሬ ለመሸጥ ወደ ገበያ እየሄደ እያለም ተከሳሽ በሬውን እኔ በ40 ሺህ ብር ልግዛ በማለት ይጠይቋል። ሻጭ በተጠራው ግምት ባለመስማማቱ ዋጋ እንዲጨምር ይጠይቋል። ገዢም አልጨምርም በማለት ሻጩ በሬውን ወደ ገበያ እየነዳ ይሄዳል። እንደ ጨና ወረዳ ፖሊስ ምርመራ መዝገብ የግል ተበዳይ በሬውን በ52 ሺህ ብር ሸጦ የሸጠበትን ብር ተቀብሎ ምሽቱን ወደ መኖሪያ ቤቱ አገር ሰላም ብሎ ይሄደሳል። በሬውን ስላልሸጠለት ቂም የቋጠረው ተከሳሽ መንገድ በመጠበቅ ከምሽቱ 2 ሰዓት አካባቢ ለምን አልሸጥክልኝም በሚል በዱላ ደብድቦ ህይወቱ እንዲያልፍ ማድረጉን የጨና ወረዳ ፖሊስ በምርመራ መዝገቡ አረጋግጧል። የከፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ህግ ከጨና ወረዳ ፖሊስ የደረሰውን የምርመራ መዝገብ ተመልክቶም ግለሰቡ በኢፌድሪ የወንጀል ህግ 539 ንዑስ 1 ሀ ላይ የተደነገገውን በመተላለፍ በፈጸመው የሰው መግደል ወንጀል ክስ መስርቶበት ከከፋ ዞን ከፍተኛ ፍርድ ቤት ያቀርበዋል። የከፋ ዞን ከፍተኛ ፍርድ ቤትም አቃቤ ህግ ግለሰቡ ላይ መሰረተውን የክስ መዝገብ ግራ ቀኙ ተመልክቶ የሰውና የሰነድ ምስክሮችን አድምጦ ተከሳሹን ጥፋተኛ ነው ሲል የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የከፋ ዞን ከፍተኛ ፍርድ ቤት ህዳር 24 ቀን 2018 ዓ.ም ባስቻለው የወንጀል ችሎት ተከሳሽ ገረመው ኪዲሽ በ15 ዓመት እስራት እንዲቀጣም ውሳኔ እንደተላለፈበት አቃቤ ህግ መላኩ መንገሻ ተናግረዋል ሲል የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዘርፍ ዘግቧል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብራችሁ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።